ሰላም ሰላም፣ ጤና ይስጥልን። ውድ የተወደዳችሁ የተከበራችሁ እንዴት ናችሁ? ሰላማችሁ ብዝት ይበል። እንኳን ሰላም መጣችሁ። ዛሬ እንደተለመደው ስለ አንዳንድ ነገሮች፣ ስለ ጤና ጥቅም እንዲሁም ስለ ተለያዩ ስለ ጸጉር፣ ስለ ብዙ ነገሮች፣ ስለ ፊታችን፣ እጃችን የምንቀባቸው ለተረከዝ የተለያዩ ነገሮች የሰራኋቸው ብዙ ቪዲዮዎች አሉ ማለት ነው። ከክፍል 1 ጀምሮ እስካሁን እስከለቀኩት ድረስ ዛሬ ክፍል 1 እና ክፍል 2 ስለ ቅርንፉድ የሰራሁት ቪዲዮ አለ። ዛሬ ቀጣይ ክፍል ነው ማለት ነው። ስለ ቅርንፉድ ጥቅም ትንሽ የምላችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ፣ አስተያየት፣ ጥያቄዎች ካላችሁ በኮሜንት ላይ ማሳወቅ ይቻላል ማለት ነው። እንግዲህ ብዙ ጊዜ ቅርንፉድ አንድ ሰው ቢጠቀም የሚያገኛቸው የጤና ጥቅሞች በጣም ብዙ አሉ ማለት ነው። ከነዛ ውስጥ ለጉበት ጤንነት ለመጠበቅ በጣም ይረዳል ማለት ነው። ለምግብ መፈጨት ብዙ ጊዜ ለምግብ መፈጨት ስለ ቅርንፉድ ብዙ ጊዜ አይወራም ማለት ነው። ቅርንፉድ ለጥርስ ህመም፣ ለተለያዩ ነገሮች ብዙ ጊዜ ይታወቃል ማለት ነው። ለምግብ መፈጨት በጣም አሪፍ ነው ማለት ነው። ሌላው ለድድ ህመም፣ ያው ለጥርስ ህመም አሪፍ ነው። ድዳችሁን ጥርሳችሁን ሲያማችሁ ማለት ነው። በብዛት አሁን ላይ ሰዎች እየተጠቀሙት የሚገኘው ለጸጉር ብዛት፣ አንድ ሰው ስስ ጸጉር ካለው ጸጉራቸውን ብዛት እንዲኖረው ለማድረግ በጣም የቅርንፉድ ቅባት እንዲሁም ቅርንፉድ ቤት ውስጥ በማዘጋጀት ብዙ ሰዎች ይጠቀሙታል ማለት ነው። ይሄ ደግሞ 100% ምርጥ ነው ማለት ነው። ለጸጉር ብዛት ከመድኃኒትነት አልፎ ለጸጉራችንም ብዛት ለማድረግ ብዛት እንዲኖረው ያደርጋል ማለት ነው። ለቆዳ ጤንነትም ይጠቅመናል ማለት ነው። ቆዳችን ጤናማ እንዲሆን ያደርጋል። የደም ካንሰር ህመምን ለመከላከልም ይረዳል ማለት ነው። ጸጉር ብዛትና እድገት ብዛት ብቻ አይደለም፣ ጸጉራችን እድገትም ብዛትም እንዲኖረው ነው የሚያደርገው ማለት ነው። ሌላው ለአጥንት ለመከላከል የአጥንት ህመም ለመከላከል ይረዳል ማለት ነው። መጥፎ የአፍ ጠረንን ለማስወገድም ይረዳል ማለት ነው። የአፍ ሽታ ካላችሁ ቅርንፉድ 2-1 በጥርሳችሁ በመያዝ በማኘክ ትንሽ ሰዓት በመያዝ ጠረንን ለማጥፋት ይረዳል ማለት ነው። ራስ ምታት ያለባችሁ ለራስ ምታት፣ ለጥርስ ህመም፣ ለድድ ህመም፣ ቁስልን ለማከም ለብዙ ነገር በነገራችን ላይ በውስጡ ቫይታሚን ኤ፣ ቫይታሚን ኢ፣ ቫይታሚን ሲ፣ ቫይታሚን ኬ በውስጡ የያዘ ነው ማለት ነው። ይሄን ይመስላል። ቀጣይ ክፍል የምንወያይ ይሆናል ማለት ነው። ለአጥንታችን ጤንነት በጣም ጠቃሚ ነው። ጨጓራ ለሚያማችሁ ለመከላከል ማለት አሪፍ ነው። ለጨጓራ ለመከላከል ማለት ነው። ሰላማችሁ ይብዛ። ይሄን ይመስላል። ባይ ባይ።